ሜኖፖዛችሁን ማኔጅ ማድረግ መቻል። የማውቀውን ነገር ወደ እናንተ ለማቅረብ ሁልጊዜ ዝግጁ ነኝ። ለማያውቁት ላልሰሙት አሳውቁልኝ። የኔ ዓላማ ሴቶች መረዳት አለባቸው። ሰውነታችን ልክ የምናርፍበት ጊዜ ላይ ስንደርስ በሽታዎች ሰውነታችን ላይ ይፈራረቃሉ። ስለዚህ ላላወቁ የኔን ድምፅ አሰሙልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን ፕሮግራም እንድትከታተሉ በትህትና እጠይቃለሁ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቼ፣ እንኳን በሰላም ወደዚህ ቻናል መጣችሁ። አዲስ ለሆናችሁ እንኳን ወደዚህ ቻናል በሰላም ገባችሁ። የማረጥ እድሜ ላይ ስንደርስ ነገሮች ሰውነታችን ላይ በጣም የተለያዩ ነገሮች ይፈራረቁብናል። ፕሮግራም ያነሳሳኝ መንገድ ምንድነው? ችግራችን እንደ ሲሪየስ አይወሰድም። በተለይ በሕክምናው ላይ የተፈጥሮ ሂደት ነው ተብሎ ስለሚወሰን ስለሚታሰብ፣ እርግጥም ነው የተወሰነ እድሜ ላይ ስንደርስ ህይወት ነው የሚመጣብን ነገር ይሄ ነው እንደ ችግር ነው ብለው አያዩትም እና በጣም ብዙ ሴቶች እንደሚሰቃዩ፣ 1/3 ምንም ችግር እንደሌለበት፣ 1/3 በጣም ከባድ የሆነ ችግር እንዳለበት፣ ስንቶቻችንን ይሄንን የምናውቀው? ስንቶቻችንንስ ሰውነታችን ከተወሰነ እድሜ በኋላ ሲቀያየር፣ ሆርሞኖች ሰውነታችን ላይ ሲቀያየሩብን ይሄ ማረጥን ወይንም ሜኖፖዝ የሚለውን ነገር የምናውቀው? ስንቶቻችንንስ ይሄን መንገድ ሰውነታችንን እያዳመጥን የምንሄደው? ምንስ ችግሮች አሉ? እንደዚህ ኦፊሻል የኛ ድምፅ ወደፊት መጥቶ መሰማት አለበት። የትኛው ዶክተር ነው መርዳት የሚችለው? ኖርማል የሚፈራረቁት የሆርሞን ችግሮች እንደ ኖርማል መታየት የለባቸውም። ሴቶች መረዳት አለባቸው። እያንዳንዳችን ከተወሰነ ጊዜ በኋላ የሚደርስብን ሁላችንም ማናችንም አንቀርም። ሁላችንም ይህን መንገድ ነው አልፈን የምንሄደው። ስለዚህ እንዴት ነው ድምፃችን መሰማት ያለበት? እንዴት ችግራችንን ያለ መፍራት ወይም ታቡ አለማድረግ? ታቡ መሆን የለበትም እና ሁላችንም ወተን ያለብን ችግር ሳንፈራ እንደ መረዳት መቻል አለብን። በዛ ላይ ደግሞ እድሜ ጸጋ ነው። ቆም ብላችሁ ስታስቡት ያለፈው እድሜያችን የልጅነት ወይም የወጣትነት እድሜያችን ተመልሶ አይመጣም። ግን የሚመጣው እድሜያችንን እንዴት አድርገን ነው ማለት ጤነኛ ሆነን እድሜያችንን መግፋት ያለብን የሚለውን ነገር ነው ራሳችን ቆም ብለን ማዳመጥና መስማት ያለብን እና በተለይ ከተወሰነ እድሜ በኋላ ከ40 ይጀምራል፣ አንዳንዶቻችን ላይ ከ50 የህይወት መሀል ላይ ስንደርስ በሽታዎች፣ የደም ብዛት፣ የኮሌስትሮል፣ የካንሰር፣ የጡት ካንሰር፣ የማህፀን ካንሰር፣ ደም ፕሬሸር፣ የአጥንት መሳሳት፣ የተለያዩ ነገሮች ሰውነታችን ላይ በተለይ በሴቶች ላይ በጣም ከባድ የሆነ መንገድ ነው የሚሄድ። ቀደም ብለን ቆም ብለን ይሄ ሁላ መንስኤው የሆርሞን መዘበራረቅ ነው። ስለዚህ ራሳችንን ቆም ብለን እያዳመጥን አሁን ያለሁበት መንገድ ምንድን ነው? አሁን ነው መስራት የምንችለው። አሁን ነው ሰውነታችን ላይ ያለውን ስሜት እያዳመጥን ለወደፊት እድሜያችን ጤነኛ ሆነን እድሜያችንን መግፋት የምንችለው እና እኔን በጣም ያነሳሳኝ እኔ ባዮ አይደንቲካል ሆርሞን በላቦራቶሪ ውስጥ ነው የምሰራው። ባዮ አይደንቲካል ሆርሞን ነው የምሰራው እና በጣም ይሄንን የገባቸውንም ደግሞ አንደርስታንድ ያደረጉት ሰዎች ይሰራላቸዋል ሆርሞን። የመጀመሪያው ሆርሞናችን ፕሮጀስተሮን፣ ሴቶች በጣም አስፈላጊ ሆርሞን ፕሮጀስተሮን፣ ኤስትሮጅን እና ቴስቶስተሮን የሚባሉ ሆርሞኖች ናቸው እና የመጀመሪያው ሆርሞናችን የሚወርደው የመጀመሪያው ሆርሞናችን ፕሮጀስተሮን የሚባል ሆርሞን እና ሆርሞን ሁልጊዜ የሚያንቀሳቅሰን የሚያራምደን፣ ያለ ሆርሞን መንቀሳቀስ አንችልም እና ልክ ፕሮጀስተሮን ሲወርድ የመጀመሪያው ሲምፕተሞች ስንሰማ ነው ሰውነታችን ላይ ለውጦች ስናይ የዛኔ ነው ቆም ብለን እንዴ ነገሮች እየተቀያየሩ ነው እና ምንድነው ማድረግ ያለብኝ የሚለውን ነገር አሁን ነው መስራት ያለብኝ። ወደኋላ አሁን ዝም ብለን ነው ኦኬ ዛሬ ጥሩ ነኝ ያለሁት ነገ ትንሽ ቢሰማኝም በሚቀጥለው ጊዜ ይሻለኛል እያለን እንደ ቀልድ እናሳልፈዋለን እና እድሜ በሄደ ቁጥር ደግሞ እንዳልኳችሁ በሽታዎች ሰውነታችን ላይ የሆርሞን ከተዛባ የተለያየ በሽታዎች ሰውነታችን ላይ ይመጣሉ እና ራሳችንን ማዳመጥ መቻል አለብን። ችግራችን ምንድን ነው? ችግራችን መቀረፍ ይችላል። ችግሩ
መጀመሪያ ማወቅ ነው ያለብን። ምንድነው ችግሬ፣ ምንድነው ማድረግ ያለብኝ የሚለውን ነገር እያንዳንዳችን ሴቶች ላይ ሀፕን የሚያደርግ ከዚህ ማንም የሚያልፍ የለም። የማይኖራችሁ ሰዎች እንዳልኳችሁ 1/3 ምንም ስሜት የለውም። እናንተም ስሜት የሌላችሁ ውስጣችሁ ግን አጥንታችን ሁላችን ፕሮጀስተሮን፣ ኤስትሮጂን፣ ቴስቶስተሮን የሚባል ሆርሞን እንዳለ ነግሬያችኋለሁና ኤስትሮጂን ሆርሞናችን የሁለተኛው ሆርሞናችን ዲስባላንስ ወይም ደግሞ ዝቅ ማለት ሲጀምር አጥንታችን ላይ የሚያመጣው ዲፌክት አለ እና ይሄ የአጥንት ነገር በጣም አሳሳቢ ነውና ምንም ፔን ኖሯችሁ አልኖራችሁ ስለማትሰሙት በኋላ እድሜያችን እየገፋ ሲሄድ በተለይ የአጥንት መሳሳት የሴቶች ችግር ኖርማሊ ችግር ሆኗል። በጣም ከባድ የሆነ ችግር እና ይሄ እዛ ላይ ከመድረሳችን በፊት ቀደም ብለን ምንድነው ያለብኝ ችግር፣ ምንድነው ማድረግ ያለብኝ እና የጀነራል ቼክአፕ የሚባለው ሆርሞንን ማጠቃለል አለበት። ሆርሞናችሁንም ቼክ አድርጋችሁ የሆርሞን ቼክ ማድረግ ቀላል አይደለም። ስንት ነው እድሜሽ፣ ለሆርሞን እርሊ ነሽ፣ እንደዚህ አይነት ትሪትመንት አናደርግም እንደዚህ እየተባለ ነው። ጠንከር ብላችሁ አይ ሆርሞን እንደዚህ ቼክ ማድረግ ፈልጋለሁ፣ ፕሮጀስተሮን የሚባል ሆርሞን መውረድ ይችላል ምናምን ሲምፕተሞች አሉና እነዚህ ሲምፕተሞች እያዳመጣችሁ ችግራችሁን ለመፍታት ይሄ ነው ድምጻችሁ ወደፊት መሰማት አለበት። እድሜ ገፋ አርጅቻለሁ የሚባለውን ነገር እንደ ቀልድና ወራቅ ይታለፋል። ነገር ግን ጥሎብን የሚሄደውን ነገር ማስተዋልና መስማት መቻል አለብን ራሳችንና እኔ መጀመሪያ ይሄን ቪዲዮ ፕሮጀክት ስጀምር የመጀመሪያ ዓላማዬ እዛ ደጅ ያሉት ሴቶች ስንት የሚሰቃዩ ሴቶች አሉ፣ ስንት ነገር ላያቸው ላይ የሚያሳልፉ ሴቶች አሉ፣ ስንቱ ነው በዲፕሬሽን የሚሰቃዩ ችግር ያለው፣ ስንቱ ነው አጥንት መሳሳት የማያውቀው ችግር ያለበትና እርግጠኛ ነኝ እያንዳንዳችን ብንመረመር እያንዳንዳችን የአጥንት መሳሳት በአመት 4% ሴቶች በተለይ ሜኖፖዝ ላይ ስንገባ 4% አጥንታችን ይሳሳል እና ይሄ ሁላችንም ማናልፍበት ነገር። ለምን አጥንታችንን የሚገነባው ሆርሞናችን ፕሮጀስተሮን እና ኤስትሮጂን ሆርሞናችን ሰውነታችን ላይ ማነስ ወይንም ደግሞ ከሰውነታችን መለየት ሲጀምር እንደዚህ አይነት ችግሮች ሁላችንም ላይ ይመጣል እና ይሄን ነገር ቆም ብለን ያዳመጠ ሰውነታችንን ኤርሊ ነገሮች ሳይከሰቱ ነገሮች መጥፎ ደረጃ ላይ ሳይደርሱ ቀደም ብለን ይሄን ነገር ማስተዋል ይኖርብናል። እድሜ ሲገፋ የታይሮይድ ችግር ይመጣል፣ መወፈር ይጀምራል፣ የሆርሞን ችግር ዲስባላንስ በጣም ከፍ ይላል፣ ልብ ችግር ይመጣል፣ የድርቀት ችግር ይመጣል፣ የጨጓራ ችግር ይመጣል እና በጣም የተለያዩ ችግሮች ሰውነታችን ላይ ያልፋሉ እና ማስተዋል ደግሞ ያለብን የተለያዩ ሚነራሎች እና ቫይታሚኖች እንደዛው በዛው ልክ የማነስ ሰውነታችን ይሄንን በደንብ አብዞርብ አድርጎ ለጥቅም ላይ ያውለዋል። ግን ከተወሰነ እድሜ በኋላ እንደዚህ ቫይታሚኖች ሚነራሎች የግድ ሰፕሊመንት ማድረግ መቻል አለብን፣ ፕላስ ተጨምሮ ይመጡብናልና ይሄንን ማስተዋል መቻል አለባችሁ። ይሄን ነገር እንደዛን ነገር ስላለ ዓላማዬ ሜኖፖዝን እንደ ኖርማል መታየት አለበት። የኔ ትልቁ ዓላማዬ እንደ ኖርማል መታየት አለበት፣ መደበቅ የለበትም። ሁሉስ ኖርማሉን ነገር ስናወራበትና ስንነጋገርበት ኖርማል ይሆናል። ሴቶች ሳያውቁት በጨለማ ውስጥ የሚደናበሩ ሴቶች አሉ። ብዙ ሴቶች እርዳታ የሚያስፈልጋቸው ግን የት እንደሚሄዱ ለምን በሕክምናው ላይ አንደኛ ነገር ኖርማል ነው ተብሎ ይሸኛሉ። ሁለተኛ ነገር ደግሞ እንደዚያ እድሜ ሲገፋ ድፍረቱም የለም። አይ እንዴ አረጀሁ እንዴ አይ እድሜ ገፋ እንዴ እንዴት ደፍሬ ወደፊት እመጣለሁ የሚባለውን ነገር የእፍረት ወይም ወደ ኋላ የመቅረትና የማፈር ችግር አለና ይሄ መሆን የለበትም። ካሁኑ ነው ሰውነታችን እያዳመጥን ለወደፊት እድሜያችን ጤነኛ ሆነን አሁን ነው መስራት ያለብንና ራሳችሁ እንድታዳምጡ ነው የኔ ሜሴጅ። ሜኖፖዛችሁን ማኔጅ ማድረግ መቻል አለባችሁ። ድምጻችሁ መሰማት አለበት። እኔ በማውቀው በዛ ላይ ደግሞ እኔን የገለጠልኝ ስራዬ ነው። እውነት ለመናገር ከዛ በፊትም እኔ ምንም ኤክስፒሪየንስ የለኝም፣ ምንም ማውቀው ነገር አልነበርምና ሰዎች መረዳት የሚችሉበት መንገድ አለ እና ሊያውም በባዮ አይዴንቲካል ሆርሞን ልክ ሆርሞናችንን አንድ የመሰለ ሆርሞን እየተሰራ እየተሰጠ እየጎደለው እየተሞላ ዓላማቸው ወይም ዓላማችን እድሜያችንን ሳንታመም ጥሩ እድሜ የመግፋት ጤነኛ ሆነን ወደፊት መግፋት መቻል እንችላለን እና ቆምላችሁ ራሳችሁን እያስተዋላችሁ ነገሮችን እየሰማችሁ እንደዚህ አይነት
ፖሲቢሊቲዎች አሉ እና በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እኔ ሁልጊዜ የማውቀውን ነገር ወደ እናንተ ለማቅረብ ሁልጊዜ ዝግጁ ነኝ። ለማያውቁት ላልሰሙት አሳውቁልኝ። እኛ ድምጻችን ሲሰማ ሰዎች እንደዚህ አይነት ነገር አለ እንዴ ብለው ቆም ብለው ራሳቸውን ማዳመጥ የሚጀምሩትና የኔ ዓላማ ሴቶች መረዳት አለባቸው። ልክ የምናርፍበት ጊዜ ላይ ስንደርስ በሽታዎች ሰውነታችን ላይ ይፈራረቃሉ። ስለዚህ ድምጻችን መሰማት አለበት። ላላወቁ ድምጽ ሆኑልኝ፣ ላላወቁ የኔን ድምጽ አሰሙልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዳመጣችሁኝ። አመሰግናለሁ።